ባላ ሳዑዲ ነው ያለው። እሷም አብራው ሳዑዲ ትኖር ነበር። የማስተዳደር አቅሙ ችሎታው የለኝም እና አሁን ወደ ሀገር አንቺ ሂጂ ብሎ ኢትዮጵያ ላካት። ከዚያ በኋላ እሱ እዛ ሳዑዲ ሊያገባ ፈለገ። ይቻላል ወይ? ለዚህ ሰው ነው አይቻልም። ሐራም ነው። አይቻልም። ለአንተ አይቻልም፣ ሐራም ነው። የመጀመሪያ ሚስቱን የማስተዳደር አቅም ሳይኖረው እንደገና ሁለተኛ አገባለሁ አይቻልም። አላህ ስብሐነሁ ወተዓላ ሁለተኛ መግባትን መስፈርት አስቀምጦለታል። ያን መስፈርት ካላሟላ ሰውየው ማግባት አይፈቀድለትም፣ አይቻልም። የመጀመሪያ ሚስቱን ማስተዳደር ሳይችል ስደት ላይ ልክ እንዲሁ እሱ ኢትዮጵያ ላይ ቁጭ ብሎ ከሷ ብር እየከፈለ እየተቀበለ ሁለተኛ ይቻላል እኮ አገባል አይቻልም። ለአንተ ሐራም ነው፣ ክልክል ነው። መጀመሪያ ሚስትህን ከስደት አውጣት፣ ራስ ሰርተ አስተዳድራት። ያን ሳትችል ሁለተኛ አገባለሁ የሚል ወንድ አይፈቀድም፣ ሐራም ነው በእስልምና። አላህ ፈቅዷል የሚል ሰው እንዲህ አይነት ሰው ጃህል ሰው ነው። አላህ ለአንተ አይደለም የፈቀደው። ገብቶሃል? በጣም ከባባድ መስፈርቶች ያሉት ያን ካላሟላችሁ ቅጣት ሁሉ ተቀምጧል በኢስላም። አላህ ስብሐነሁ ወተዓላ በቁርአን ላይ ከልክሏል። ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። ማስተዳደር የማትችሉ ከሆናችሁና ብትችሉ ራሱ የፈለገ ሀብታም ብትሆን የማይፈቀድለት ሰው አለ። ፍትሃዊ መሆን የማትችሉ ከሆናችሁ አለ የመጀመሪያ ሚስቱን ጣል አድርጎ ሁለተኛው ላይ ሄዶ የሚጣበቅ ከሆነ ሰውዬ ለዚህ ራሱ አይፈቀድም። ለምን? የዓለምን የሚሞላ ገንዘብ አይኖረም፣ አይፈቀድም፣ ገንዘብ ስላለ ብቻ። ስለዚህ ከባባድ መስፈርቶች እነዚህን መስፈርቶች ካሟላ ነው ሰውዬው ይፈቀድለት። እነዚህን ካላሟላ ሳይፈቀድ ፈዋሒደተን አለ። አንዲት ብቻ ግቡ እንደዚያ ከሆናችሁ አለ። የማስተዳደር አቅሙና ችሎታ የሌለው ሰው ከአንድ በላይ ማግባት አይችልም። ያችንም ራሱ የማስተዳደር አቅሙና ችሎታ ካለ ነው የሚያገባው። ከሌለውስ አንድ ራሱ አያገባም፣ አይፈቀድለትም። የሰው ህይወት አምጥተህ እንድታጨናንቅ በአንተ ህይወት ላይ ጨምረህ አይፈቅድም አላህ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ያ ማዕሸረ ሸባብ መን ስተጣዐ ሚንኩም አልባአተ ፈልየተዘወጅ ወመን ለም የስተጣዕ ፈዐለይሂ ቢሶም ፈኢነሁ ለሁ ዊጃእ አሉ። እናንተ የወጣት ስብስቦች ያሏቸው ወንዶችን ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባ ነው። ካልቻለስ እንዳያገባ ነው፣ አይቻልም፣ ሐራም ነው። ፈዐለይሂ ቢሶም አደራ ጾምን ይጾም አሉ። ፈኢነሁ ለሁ ዊጃእ እርሱ ጾም ለእርሱ ጋሻ ይሆንለታል። ስለዚህ የማስተዳደር አቅሙ ችሎታው የሌለው ሰው ልክ እንዲሁ ደግሞ ችሎታው ኑሮት ፍትሃዊ መሆን የማይችል ሰው ከአንድ በላይ ማግባት አይፈቀድለትም ብሎ አላህ ከልክሏል። ታዲያ በዚህ ጊዜ ሴት ልጅ ባሏን ፍቺ ብትጠይቅ ትችላለች? አትችልም? ለምሳሌ ሰውዬ ማስተዳደር አቅሙ ችሎታው ሳይኖረው ሁለተኛ ይፈቀዳል እናገባለሁኝ አለ። መጀመሪያ ዳዕዋ ታድርግለት። ይህ ሰው ጃሂል ነው። ለአንተ አይደለም የተፈቀደው። የማስተዳደር አቅሙና ችሎታ ኑሮት ከዚያም በመካከላቸው በፍትህ ማስተዳደር ለሚችል ሰው ነው ብላ ትንገረው። ገብታችኋል አይደል? አይ አይሆንም፣ አይ አይሆንም በግዴታ አገባለሁ ካለ የማስተዳደር አቅሙና ችሎታው ሳይኖረው ይሄ ሰው የፍቺ ብትጠይቅ ወንጀለኛ አትሆንም። ገብታችኋል አይደል? ይህ ነው እና